የዳንኤል መጽሐፍ 12 ምዕራፎች ሲኖሩት የመጀመሪያዎቹ 6 ምዕራፎች ታሪክ ሲሆኑ ቀሪዎቹ 6 ምዕራፎች ደግሞ ትንቢት ናቸው። ታሪኮቹን ስናይ ዝም ብሎ ተረት እንዳይመስለን በታሪኮቹ ውስጥ ፖለቲካዊ ሴራዎች ነበሩበት። በትንቢተ ዳንኤል ምዕራፍ 2 የናቡከደነፆር ሕልምና የዳንኤልን ጥበብ እናያለን። ንጉሡ ሕልም አይቶ ሕልሙን ረሳው። ሕልሜን ንገሩኝ፣ ፍቺውንም ንገሩኝ አለ። ጠቢባኑ ይህ ከሰው አቅም በላይ ነው አሉ። ዳንኤል ግን ወደ እግዚአብሔር ጸለየ። እግዚአብሔርም ምስጢሩን ገለጠለት። ይህ ክስተት ዳንኤልን በባቢሎን ላይ ጠቅላይ ሚኒስትር አደረገው።